ዛሬ ስለ ቅኔ አቆጣጠር የሚለው ላይ ነው የብዙዎቻችሁ ኮሜንቱን ያገኘሁትኝ። በዛውም የነነዌ ታሪክም አለ የሰሞን ነነዌ ነች። ነነዌ ለቅኔ ምን ያስነግራል የሚለውን እናያለን በዛው። ያው እንግዲህ ሁሌ እንደምላችሁ ሸር ኮፒ ሊንክ ሸር ላይክ እና ፎሎ እያደረጋችሁ ሚዲያችንን ተደራሽ አድርጉልን በቶሎ ቶሎ መስራት እንዲያስችልን ማለት ነው። ሌላው ማንኛውንም ጥያቄ መጠየቅ ትችላላችሁ ብያችኋለሁ። የቴሌግራም ገጻችንም አለ በሱም እያስቀመጥኩላችሁ ነው። በሱ እየገባችሁ ማንኛውንም ጥያቄ በግልም ሆነ በእንትን መጠየቅ ይቻላል። እና የመጀመሪያ ወደ ነነዌ እንሄድ። ነነዌ እንግዲህ ያው ለሶስት ቀን ብቻ ነች። ግን አጋጣሚ ወይ ደግሞ ጉባኤ ቤት ያላችሁ ተማሪዎችም የምትነግሩበትን እንግዲህ ለነነዌ የሚያስነግረው ታሪኩን ታውቁታላችሁ ብዬ አስባለሁ። ዮናስ ኮብልሎ ከሄደ በኋላ የተፈጠረ ነገር ነው። እና ለነነዌ እሳት፣ ጥፋት፣ ድምሳሴ እና ሀጉል፣ ሞስና፣ እሳት፣ ነደ ነበልባል፣ ዋዕይ የሚል ነገሮች እየራቃት ነው። ሌላ ደግሞ ድህነት በጾም በጸሎት በቀኖና ድህነት እየቀረባት ማለት ነው። እንግዲህ ጾም፣ ቀኖና፣ ጸሎት፣ የዮናስ ትምህርት እንዲሁም ደግሞ የስልምናሶር አዋጅ ከእሳት ከመቃጠል ከዋዕይ ከዚህ ከሙስና ከድምሳሴ አተረፋት እያልን እንነግራለን ማለት ነው። እንዴት ይቆጠራል የምትሉኝ ከሆነ አንድ ምሳሌ ልስጣችሁ። ምድረ ነነዌ ብእሲት አብዛሂት ነገረ ፈጣሪ ምህረተ ምስለ አጓሪሃ ጌጋይ ወአበሳ ኢተማፈደት እሳተ ይላል። ምድረ ነነዌ ብእሲት አብዛሂት ምድረ ነነዌ መቃን አብዛሂት ነገረ ፈጣሪ ምህረተ ምስለ አጓሪሃ ጌጋይ ወአበሳ ኢተማፈደት እሳተ ይላል። ይሄ ምንድነው እንግዲህ ኢተማፈደት እሳተ ይች የፈጣሪ የጠብ ፈጣሪ ነገር ምህረትን አብዛሂት የምታበዛ የሆነች ያቺ ጠማማ ሴትዮ ምድረ ነነዌ ይች ሴትዮ ምድረ ነነዌ ጎረቤቶቿ ጌጋይና አበሳ ከነዚህ ጋራ እሳትን አልተጨጫረችም ይላል። እንግዲህ ለሰሙ ምንድነው በዚህ ልክ ነው የምትቆጥረው። ለሰሙ ምንድነው ካላችሁኝ አንዳንድ ሰው መቼም የነገር በጣም ነገረኛ ሴት ሲያጋጥማቸው ከጎረቤቷ እንኳን እሳት መከላከል ትደርሳለች። በነገር ምክንያት ነገር እያበዛች ከጎረቤቶቿ ጋር ማለት ነው። እና ከእነሱ ጋር ነገር እሳት ማትጫጫር ሆነ ለማለት ነው። ለሰሙ ለወርቁ ምንድነው የፈጣሪ ምህረትን የምታበዛ ምድረ ነነዌ ማለት የፈጣሪ ምህረት የተደረገላት ማለት ነው። የፈጣሪ ምህረት የተደረገላት ምድረ ነነዌ ከዚያ ከእንተኔ ጋር ከጎረቤቶቿ ጌጋይና አበሳ ጋር ጌጋይና አበሳ ብትሰራም እሳት አልተጨጫረችም ማለት እሳትን አልተጨጫረችም ማለት እሳት የማይበላት ሆነ ማለት ነው። ጌጋይና አበሳ ቢበዙ እንኳን ከነሱ ጋር እሳትን አልተጫረችም። ጌጋይና አበሳን በክርስቶስ ምህረት ምክንያት እሳት የማያስበሏት ሆኑ ማለት ነው። ይሄ ነው ለእርቃቄው ማለት ነው። እና እንደዚህ እያደረጋችሁ ነው የምትቆጥሩ። እሳት እንደዚህ አላደረገችም እሳትን እያረቃችሁ ማለት ነው። ወይ ደግሞ ድምሳሴ ሙስና ሀጉል እያረቃችሁ ድህነት ግን እያቀረባችሁ ማድረግ ትችላላችሁ ማለት ነው። ሌላው እንግዲህ ይሄ ስለ ነነዌ ያለው ነገር ነው። ትልቁ ጥያቄያችሁ አሁን እንዴት ነው የምንቆጥር ያላችሁኝ ያላችሁ። የምትቆጥሩ አሁን ቁጠራ ማለት እኔ ሁሌ እናገረዋለሁኝ። የሚያቀርብ የሚያርቅ ላይ የሚለው ጥያቄ ላይ ብዙ ሰዎች ጥያቄ ያላችሁ የሚያርቅና የሚያቀርብ ላይ እንዴት ያርቃል እንዴት ያቀርባል የሚል እስካሁን ቪዲዮ እየሰራሁ ነው። ግን አሁን እሰራላችኋለሁ ችግር የለውም። አንድ ገጸ ባህሪ ለአንድ ሰው ያ ገጸ ባህሪው የማይገልጸው ከሆነ የሚያርቅ ማለት ነው። ያ ገጸ ባህሪ የማይገልጸው ከሆነ የሚያርቀው እንዳለን፣ የሚገልጸው ከሆነ የሚያቀርበው እንዳለን። ያው አማርኛ ማሳመር እኮ ነው። አሁን
ምንድነው ይሄ ነገር ደስ ይለኛል፣ ይሄ ነገር ደስ አይለኝም የሚለውን ቋንቋ በሌላ ቋንቋ ስጠቀም ይሄ ነገር አይነፋም፣ ይሄ ነገር ይነፋል፣ ጥሩ ነው ብለን እሱ እንደምንቀይረው ማለት ነው። አሁንም ያ የገሌ ገጸ ባህሪ ነው ገጸ ባህሪ አይደለም የሚለው ነው እኮ አሁን የሚቀርብና የሚርቅ ተብሎ ተከሽኖ የመጣ ማለት ነው በሌላ ቋንቋ። እና ለምሳሌ አሁን ለነነዌ እሳት ይርቃታል፣ ደህንነት ግን ይቀርባታል አለ። ወይ ደግሞ ድምሳሴ ጥፋት ይርቃታል፣ ደህንነት ግን ይቀርባታል፣ ምህረት ይቀርባታል አለ። ይሄ ማለት አሁን በአሁኑ ታሪካችን በምድረ ነነዌ ታሪካችን ለነነዌ እሳት በልቷታል አልበላትም፣ እሳት በላት አልበላትም ብለን ስናይ እሳት አልበላትም ነው የምንል። ያው ግን በመሰረቱ ነነዌን ተመልሶ መጥቶ በኋላ በልቷታል መልሶ። ያው ግን የአሁኑ ታሪክ ጾም የምንጾምበት እንትን ስለሆነ ነው እንጂ እና እሳት አልበላትም። ስለዚህ እሳት አይገልጻትም ማለት ነው። እሷን አይገልጻትም ማለት እሳት ራቃት ማለት ነው። ምህረት ተደረገላት አልተደረገላትም? ጌታችን አምላካችን ኢየሱስ ክርስቶስ ለዮናስ ምንድን ያለው? አንተ ላልተከልካት ቅል ስታዝን እኔ ለፍጥረቶቼ እንዴት አላዝን ብሎ ነው ምህረትን የላከላቸው። ስለዚህ ምህረት ተደረገላት አይደለ? ስለዚህ ምህረት ይቀርባታል ማለት ነው። በቃ ይገልጽሃል አይገልጽህም ነው። አሁን ለምሳሌ እኔ መንበረ ወርቅ እባላለሁ። እኔ መንበረ ወርቅ የምባል ሰው ስርቆ መወድ ከሆነ ስርቆ መገለጫ ከሆነ ስርቆ ይቀርበኛል ማለት ነው። ሌብነት ይቀርበኛል ማለት ነው። ስርቆ ማልሰርቅ ትሆነስ ስርቆ ይርቀኛል ማለት ነው። አሁን እኔ ቅኔ አውቃለሁ ብዬ ነው የማስብ። ቅኔ አውቃለሁ፣ አቋቋም አውቃለሁ ነው የምል። ስለዚህ አቋቋምና ቅኔ አውቃለሁ ማለት ቅኔና አቋቋም ይቀርበኛል ማለት ነው። አቋቋምና ቅኔ ባላውቅስ ወይ ደግሞ መጽሐፍ አሁን አልተማርኩም፣ መጽሐፍ አልተምሬ የመጽሐፍ ትምህርትስ ይርቀኛል ማለት ነው። አይገልጸኝም ማለት እኮ ነው። ይህ እኮ ነው መቅረብና ማራቅ የሚባል ነገር። በቃ ከዛ ውጭ አሁን ስታራቅቁ እርቃቄ እንዴት እናራቅ ብላችሁኛል። አሁን ርቃቄ የምታራቁ በአራት ነገሮች ብቻ ማራቀቅ ይቻላል። በአራት ቃሎችን ተጠቅመን ለምሳሌ እኔ አሁን ቅኔ አውቃለሁ ወይ ደግሞ ዜማ አውቃለሁ ካልኩኝ ሕግ ዜማን የሚያከብር የሆነ ሰውዬ መንበረ ወርቅ ወይ ደግሞ ተማሪ መንበረ ወርቅ ብል ሕግ ዜማን የሚያከብር የሆነ አሁን ቀጥታ እንግዲህ ሕግ ዜማን የሚያውቅ ካልኩኝ ዜማ የሚያውቅ ከሆነ ጽድቅ ነው የሚባል። ይሄ ቅኔ መገለጫ አይደለም። ወይ ደግሞ ቅኔን የሚያውቅ የሆነ መንበረ ወርቅ ብትሉ እንደዚህ አይቻልም። ቅኔ አይደለም። ይሄ ግልጽ አማርኛ ነው። ቅኔ ሲባል ድብቅ ያለ ነገር ነው። ስለዚህ ግልጽ አማርኛ ነው ማለት ነው። እና ይሄ ቅኔ አይሆንም፣ ጽድቅ ይባላል። ጽድቅ ማለት ከስሙ እንደምንረዳው ጥሩ ነገር ማለት አይደለም። ጽድቅ ማለት ብልሽት ነው። በቅኔ ዘንድ ስንመጣ ብልሽት ነው። የቅኔ እንትን አይደለም። ጽድቅ አደረግከው ሲባል እኔ እውነት ለመናገር የመጀመሪያ ቀን ገብረ መንፈስ ቅዱስ ጾመ ብዬ ነገርኩኝ። የመጀመሪያ ቀን አይደለም፣ ያው 1-2 ሳምንት ከተቀመጡ በኋላ ገብረ መንፈስ ቅዱስ ጾመ ምናምን ብዬ ቆጥሬ ጸደቀብህ ሲሉኝ እያወቅኩ ቅኔ እንዲያወቅኩ ይመስሎኛል። እኔ ደግሞ ግን አይደለም፣ እንደሱ እንዳትረዱልኝ። አጸደቅከው ማለት ከቅኔነቱን አስወጣኸው ማለት ነው። ቅኔነቱን አጣ ማለት ነው። ተግባባን አይደል? ስለዚህ ቀጥታ አሁን ነነዌ እሳት አልበላትም አይደለም የምንል። ቆንጆ ነነዌች እሳት ወጣት ይህንን አላፈቀረችውም እላለሁ። አያችሁት? ላዩን ስናየው እሳት ያች ቆንጆ ወጣቱ ላታፈቅረው ትችላለች። መቼም ብር ከሌለው ምን ከሌለው መልክ ከሌለው አላፈቅርም ትለዋለች። ይህን ላዩን ስናየው፣ ውስጡ ግን ነነዌ እሳትን አላፈቀረችውም ማለት እሳት አልበላትም፣ እሳትን አራቀችው ማለት ነው። እሳትን አላዘችም ማለት ነው። እና በምናራቅቅበት ጊዜ ያዘ አላዘም፣ የያዘ ያላዘ፣ የመሰለ ያልመሰለ በሚለው ብቻ ማራቀቅ እንችላለን። ለምሳሌ ምን አልኩኝ? የቅድመ ጉባኤ ቃና የአምላክ ምሕረትን የምታበዛ የሆነች ነነዌ ስል የአምላክ ምሕረትን የያዘች ማለት ነው። የአምላክ ምሕረትን የያዘች ማን? ነነዌ ሳራቀው ማለት ነው ኋላ። ምክንያቱም አምላክ ለነነዌ ምሕረት አድርጓል አይደለ? ስለዚህ የአምላክ ነነዌን የምታበዛ ሲባል የአምላክ ነነዌ የተደረገላት እንደማለት ነው። የአምላክ ምሕረትን የያዘች ነነዌ ይቺ ምን አደረገች? እሳትን አልተጨጫረችም። እሳትን አልተጨጫረችም። አሁን እሳት ተጨጫረ ማለት አልተጨጫረችም ማለት ያርቃል። አሁን ስለ ቃሉ እዚህ ጋር ደግሞ አሁን በሰፊው ስነድ አሁን አብዛኛው ጊዜ ደግሞ ቃሉን ማየት አለብን። ምን የሚለው ቃል ነው ሊያርቅልን የሚችል ነው? ጥያቄያችሁ አንዳንድ ላይ
ምን የሚለው ቃል ስንጠቀም ያርቃል፣ ምን የሚል ቃል ስንጠቀም ያቀርባል የሚለው እውነት ለመናገር እዚህ ጋር የሰምና ወርቅና የውስጥ ዝቅኔ ልዩነት አለው። እንዴሱ ነው ካላችሁኝ ሰምና ወርቆች ብዙ ጊዜ በእኛ የሚያርቅ ቃል ተጠቅመን እነሱ ግን የሚያቀርቡበት አጋጣሚ አለ እና እርቃቄ ላይ ትንሽ ውስጥ ላይ ጥንቅቅ ስለሚባል የእርቃቄ ጉዳይ ለዚያ ይመስለኛል። እና ምንድን ነው ሪሌሽን የምናይ ሪሌሽን ወይ ደግሞ ግንኙነት የምንለውን ነገር አንድ ሪሌሽን፣ ሁለት ደግሞ ፖዚሽን። በቃ በፖዚሽን እና በሪሌሽን አይተን ያ ነገር ለገሌ ይቀርበዋል ይርቀዋል የሚለውን መወሰን እንችላለን። በሪሌሽን እና በፖዚሽን በአማርኛ ሲፈጠሩ በግንኙነትና በቦታ ርቀት አይተን ይህን ራቀው ቀረበው የሚለውን ነገር ማወቅ እንችላለን። ለምሳሌ ያ የምንናገረው ግስ ወይ ደግሞ ማሰሪያ ነገር ወይ ደግሞ ቃል ከኔ ጋር ሪሌሽን ያለው ፖዘቲቭ ከሆነ ሪሌሽን ወይ ደግሞ አዎንታዊ ከሆነ ያቀርብለታል ማለት ነው። አሉታዊ ከሆነ ያርቃል ማለት ነው። ለምሳሌ አሁን እንጀራ ምድረ ነነዌ እንጀራ እሳትን የማይበላ የሆነ መምተኛ ነነዌ ብላችሁ እንጀራ እሳትን የማይበላ የሆነ መምተኛ ነነዌ አልኳቸው። እንዲህ ብላችሁ የማይበላ የሚለው አንቀጽ ፖዘቲቭ ነው ወይስ ኔጌቲቭ ነው? እንትናቸው ማለት አሉታዊ ነው ወይስ አዎንታዊ ሪሌሽኑ ማለት ነው። ስለዚህ ስናየው አልበላም ማለት ኔጌቲቭ ሪሌሽን ያለው አይደለ? እንዲህ ከሆነ ያርቃል ማለት ነው። ያርቃልም እንደው ግን ለወርቁ ነው። ለሰሙ እንጀራ የማይበላ ነው፣ ግልጽ ነው፣ ችግር የለውም። ለሰሙን ተጠቅመን ግን ለዚያ አሁን እሳትን የማይበላ ምድረ ነነዌ ሲባል እሳትን ያራቀ ማለት ነው። እሳትን ያራቀ ነነዌ ማለት ነው። አያችሁት? ሐዲስና ብሉይን ወገኖቹ ሐዲስና ብሉይን ያላየ የሆነ ያ ክፉ መንበረ ወርቅ ብዬ በቆጥር ወገኖቹን አሁን ግልጽ ነው፣ ለሰሙ ግልጽ ነው፣ በሰሙ ነው የምገልጸው። ግን ወገኖቹን ያላየ ሲል ሪሌሽኑ ምንድን ነው? ኔጌቲቭ ነው አይደለ? ኔጌቲቭ ከሆነ ምን አልኩኝ? ያርቃል ማለት ነው፣ አራቀ ማለት ነው። ወገኖቹን ያላየ የሚለው አንቀጽ ኔጌቲቭ ሪሌሽን ስላለው አራቀልኝ ማለት ነው። ከዛ ውጭ ደግሞ ቆንጆ ሰዋስው ወይ ደግሞ ቆንጆ ቅኔ ይችን ያፈቀረ የሆነ ወጣት መንበረ ወርቅ ብል አሁን ያፈቀረ ሲል አፈቀረ የሚለው ራሱ አንቀጹን ስናየው ፖዘቲቭ ሪሌሽን ያለው አይደለ? ይህ ፖዘቲቭ ሪሌሽን ካየነው አቀረበ ማለት ነው። ሪሌሽን ስላችሁ ይሄ ነው። ኔጌቲቭ ነው ወይስ ፖዘቲቭ ወይ ደግሞ አዎንታዊ ነው ወይ አሉታዊ ወይ ደግሞ በግልጽ አማርኛ የሚጠቅመው ነው የማይጠቅመው ያኛው ነገር የሚባልለት ያ ጥሩ ነው ለሱ ወይስ አይደለም፣ ፈቃደኛው አይደለም የሚለው ነገር መታየት አለበት። ይህን አይተን ብቻ ማራቅና ማቅረብ እንችላለን ማለት ነው። አሁን ይህን ተመስርተን እንዲህ ብዬ ባወራ እርሻ እውቀት፣ እርሻ አይምሮ ይህንን የሚያርስ የሆነ ገበሬ ተረክበ ወይ ደግሞ ገበሬ መንከር ብል፣ እርሻ እውቀትን የሚያርስ የሆነ ገበሬ መንከር ብል አሁን ፊት የምትሉ ተብላችሁ ማየት ያለባችሁ ያርቃል። አሁን ይህ ማለት ለሰሙ እርሻን የሚያርስ ገበሬ ነው። ይሄ ግልጽ ነው። ለወርቁ ስትመጡ ነው የሚያስቸግራችሁ። ለወርቁ ለጌታችሁ ስታወት እውቀትን የሚያርስ የሆነ መንክር የሚል ነገር አለው። ወርቁን ስንታወት ከዛ አሁን የሚያርስ የሚለው አንቀጽ ምን ያደርጋል? ፖዘቲቭ ነው ኔጌቲቭ የሚለውን ታያላችሁ። ፖዘቲቭ ነው። እርሻ አረሰ ማለት ፖዘቲቭ ነው። እንዲህ ከሆነ ኖርማሊ ምንድን ነው ያቀርባል፣ እውቀትን የሚያውቅ ማለት ነው ስንፈታው። አያችሁት? ወይ ደግሞ አሁን እናት አባቱ እያይምሮችን የልብ አለማወቆች እናትና አባቱን የማያከብር የሆነ ያ ባለጌ መንበረ ወርቅ ብትሉኝ እናቴ አባቴን አላከበርኩም ማለት ኔጌቲቭ ነው። ብቻ ቃሉ አላከበር የሚለው የማያከብር የሚለው እንዲያ ስለሆነ እያይምሮዎች ለእኔ ይርቁኛል ማለት ነው። በዚህ ነው መቅረብና ማራቅ የምናየው። ሰምና ወርቅ የሚለውንስ እንዴት እናውቃለን? ሰምና ወርቅ የሚለውን ለማወቅ ደግሞ እገሌ ሰም እገሌ ወርቅ የሚለውን ለማወቅ ደግሞ ምንም ማየት ብቻ ነው። የዕለቱን ታሪክ
የልብሱን የሚያስነግረውን እናይና ይሄ ወርቅ ይባላል። እኛ ቆጥረን ያመጣ ነው። እኛ የምናስበው ስናየው ግልጽ አሁን ገበሬ እርሻ የሚያርስ ገበሬ የሚለው እርሻ ገበሬ ምናምን የሚለው ወርቅ ነው ማለት ነው። እኛ የምናውቀው ስለሆነ መቼም የቅኔ የተካተተ ዝም ብሎ ማሞቂያ ነው እንጂ ለወርቁ መውሰጃ ነው እንጂ ግልጽ ድብቅ ነገር ስለሌለው ይሄ ሰም ይባላል ማለት ነው። በዚህ ልክ ነው ያለው ነገር። እየተከታተላችሁኝ ነው ብዬ አስባለሁ። ሌላው ደግሞ አሁን ምንድን ነው ሙያ አሰጣጥ ላይ እባክህ ብላችሁኛል። አሁን ሙያ የሚባል ነገር አሁን አማርኛ የተማራችሁ በዚህ በቤተ መንግስቱ አማርኛ የተማራችሁ ሰዎች ምንም አይከብድም። የቃል ክፍል የምንለው ነው። የቃል ክፍል የምንለው ወይ ደግሞ አንድ ቃል ስንጠቀመው አሁን ማንኛውም ሰው በቋንቋው ማንኛውም ሰው የሚፈልገውን ቋንቋ ያወራል። ማንኛውም ሰው ልብ በሉ፣ ማንኛውም ሰው የሚፈልገውን ቋንቋ በራሱ ቋንቋ ያወራል፣ በሚያውቀው ቋንቋ። የሚያወራው ቃል ግን ማንኛውም ቃል ሙያ አለው። ሙያ አለው ሲባል የቃል ክፍል አለው። ከምን ይመደባል የሚለው አሁን ለምሳሌ እናቴን ትናንትና አየኋት፣ እኔ ትናንትና እናቴን አየኋት ብዬ ባወራ ይሄ ቃል ወይ ደግሞ ትናንትና እናቴን አገኘኋት፣ እኔ ትናንትና እናቴን አገኘኋት ብዬ ብነግራችሁ ይህ ቃል ምን አለው? ጥንቃቄ ያለው ማለት ሙያ አለው። እያንዳንዱ ቃል አየኋት የሚለው ምንድን ይባላል? ግስ ይባላል። በእንግሊዝኛስ ቨርብ ይባላል። በአማርኛ ማሰሪያ ይባላል። ማሰሪያ ይባላል። አያችሁት? በአማርኛ ግስ ይባላል፣ በእንግሊዝኛ ቨርብ ይባላል። በግስ በቅኔ ደግሞ ማሰሪያ፣ ሙያው ማሰሪያ እንዳለን ማለት ነው እኛ። ስለዚህ ሙያ ሰጡ ማለት የቃል ክፍል ለዩ ማለት ነው ባጭሩ ልንገራችሁ። ከዛ እኔ ያለው ቃል በአማርኛ ስናየው ባለቤት ነው አይደለ? የአረፍተ ነገሩ ባለቤት ነው። በእንግሊዝኛ ስናየው ሰብጀክት ነው። በቅኔ ስናየው የቅኔ ባለቤት ይባላል። ያው አማርኛ ባለቤት አለው፣ እንግሊዝኛ ደግሞ የቅኔ ባለቤት አለው ማለት ነው። እናቴን አየኋት፣ እናቴን አለ። እናቴን የሚለው እናት ላይ ምን የሚል ማንን የሚል ጥያቄ ስጠይቁ የሚመጣላችሁ አያችሁት? ይሄ በአማርኛ ምን ይባላል? ተሳቢ ይባላል። በአማርኛ ተሳቢ ይባላል። ይሄ ያው ቀጥተኛ ተሳቢ ይባላል። በአማርኛ ቀጥተኛ ተሳቢ ይባላል። በእንግሊዝኛስ ኦብጀክት ይባላል። በቅኔ ስንመጣው ተሳቢ እንለዋለን። አሁን ከአማርኛው ጋር ይመሳሰላል። ልጁ ትናንትና ወደ ትምህርት ቤት ሄደ። ልጁ ወደ ትምህርት ቤት ሄደ ብል ልጁ የሚለው የአረፍተ ነገሩ ባለቤት ነው አይደለ? ወይ ደግሞ ሰብጀክት ነው አይደለ? በእንግሊዝኛ በአማርኛም ስናየው። በቅኔ ስናየውስ የቅኔ ባለቤት ወደ ትምህርት ቤት አለ። አሁን ወደ የምትሏ ነገር በአማርኛ ብናመጣው መስተጻምር ይባላል። የሚያጻምሩ ማለት ነው። ቃል ተቃል የሚያዋድዱ ማለት ነው። መስተጻምር ይባላሉ። ወደ የምትሏ መስተጻምር። እንግሊዝኛው ምን ይላታል? ፕሪፖዚሽን ይላታል። ቅኔውስ ምን ይላታል? አገባብ ይላታል። ወደ መገስገሻ ማለት ነው። መገስገስ ወደ ሲባል ግልጽ ነው። መገስገሻ እንዳታደሙ ይሆናል። ትምህርት ቤት የምንለው አሁንም ወደ ትምህርት ቤት የምንለው የመገስገሻ ባለቤት እንለዋለን ማለት ነው። ሄደ የሚለው ሄደ ነው፣ ቨርብ ነው፣ ማሰሪያ ነው ወይም ግስ ነው ማለት ነው። ስለዚህ ይህንን እያዩ መስጠት ነው። ከዛ ግን መጀመሪያ ሁለት ነገሮች አሉ። ሁለቱ አሁን ምሳሌ የሚባል ነገር አለ። በአማርኛ በእንትን የሌለ ማለት ነው። በቅኔ ብቻ ያለ እገሌ ገሌ። ለምሳሌ የቅድሞ አሁን ምድረ ነነዌ ብእሲት ያልኩትኝ ስፈታ ምን አልኩኝ? ሴትዮ ምድረ ነነዌ አልኩኝ። አሁን ሁለቱን አካላት እንዳንድ ነው የፈቷቸው። ሴትዮ ምድረ ነነዌ አልኩኝ። ይሄ ማለት እኮ ምድረ ነነዌ የምትባል ሴትዮ ማለት እኮ አይደለም እኮ። ሴትዮ ምድረ ነነዌ ማለት ሁለቶቹ እንዳንድ በሴትዮ አማኝቼ የምናገረውን ምስጢር ስላለኝ ሁለቶቹን በአንድ አወራኋቸው። ስፈታ ራሱ ፍቹን ሴትዮ ምድረ ነነዌ ብዬ እንዳንድ ንጨረስኳቸው። እንዳንድ እንዲሁ ሲያልቅ ምሳሌ ይባላሉ። ምሳሌ ማለት ሁለቱ አካላት የሚጣመሩት ማለት ነው። ሰሙና ወርቁ እንዳንድ እየሆኑ የሚመጡት ማለት ነው። አሁን የአማርኛ ሰምና ወርቅና የቅኔ ሰምና ወርቅ ይለያያሉ። አሁን የአማርኛ ሰምና ወርቅ እኛ የምናውቀው ለምሳሌ ምን የሚል እንትን አለ? ወንድሜ ሰው ገድሎ ሲሄድ አለት ለአለት እሰይ የምስራች ደመና ሆነለት ይላል።
ወንድሜ ሰው ገድሎ ሲሄድ አለት ለአለት እሰየ ምስራች ደመና ሆነለት ይላል። አሁን ይህንን ስታዩ ህብረ ቃሉ ደመና ነው የሚባል። አሁን እንድንልና ህብረ ቃል ደመና ሰብ ይሄ ደመና ፀሐይ የሚጋርደው ደመና፣ ወርቅ ደግሞ ደም መላሽ ጠፋ አይነት ነገር ብለን ብንፈታው ይህም ብለን የምንፈታው ምንድን ነው? ህብር ነው የሚባል በቅኔ ሲመጣ እንጂ ሰምና ወርቅ አይባልም። በቅኔ በኩል ሰምና ወርቅ ለመባል ሁለት ቃላት መኖር አለባቸው። አንዱ ሰብ አንዱ ወርቅ ለመሆን ማለት ነው። ለምሳሌ የቅድሙን ያልኳቸው ተስዮ ምድረ ነነዌች አያችሁት? የጠብ ፈጣሪ ነገር ምረት። አሁን ነገር ምረት ብዬ እንዳንድ ሁለቶቹን እንዲያውም እኮ እብድን የሚያስመስል እኮ መጀመሪያ ስታወት ነገር ምረት ይህንን ምንድን የምትወድ የሆነች የምታበዛ የሆነች አልኩኝ። ነገር ምረት ይህን የምታበዛ ቀደም ነገርን የምታበዛ ነው የሚባል፣ ግን ምረት መጥቶ ተጨምሯል። ነገር ምረት አልኩኝ። አሁን ነገርን የምታበዛ ሰስዮ ያቺ ከቤተሰቦቿ ጋር እሳትን አልተጨጨረችም የሚል ግልጽ እንትን አለ፣ አማርኛ አለ። ይሄ ቢሆን ግልጽ ነው፣ ማንም አይከብደውም። የቃል ክፍሉ ማውጣት ነው። ሰስዮ የሚለው የአረፍተ ነገር ባለቤት ወይም ሰብጀክት ነው። ነገርን የምታበዛ የሚለው ኦብጀክት ነው ወይም ገላጭ ነው በአማርኛ። በቅኔ ግን ቅጽል እንለዋለን። ነገርን የሚለው ሰብጀክት ነው በእንግሊዝኛው። በአማርኛው ምንድን ነው? ተሳቢ ነው፣ ቀጥተኛ ተሳቢ ነው የምንለው። በቅኔውን ተሳቢ ነው የምንለው። ነገርን የምታበዛ ሴትዮ እሳትን ከጎረቤቶቿ ጋር አልተጫረችም የሚል ነጥለን ስናየው ይሄ ነገር አለ። ይህንን ወደ ቅኔ ለመቀየር ግን አንዳንድ ወርቅ ያስፈልገዋል ከዕለቱ ታሪክ። ለምሳሌ ምድረ ነነዌ የሚል ነገር ምድረ ነነዌ የሚል ነገር ምድረ ነነዌ ሰስዮ አልኩኝ። ከሰስዮ ጋር ምድረ ነነዌን ጨመርኩኝ። ከነገር ጋራ ምረትን ጨመርኩኝ። ሰስዮ ምድረ ነነዌ አልኩኝ። ምንድን የክርስቶስ የፈጣሪ ነገር ምረት ሁለቱ አንድ ላይ። ስለዚህ ሁለቱ አንድ ላይ ስንጠራ ምሳሌ እንላለን። ለምሳሌ ነገር ምረት ምሳሌ አልኩኝ። ለምን ሁለቶቹን ስሞች እንዳንድ ተጠቅሟቸው? ነገር ምረት ምሳሌ፣ ነገር ሰም፣ ምረት ወርቅ። ይሄ ማለት ተመልከቱ፣ ነገር ሰም ያልኩኝ ግልጽ ነው የምናውቀው ስለሆነ ማለት ነው። ምረት ወርቅ የታሪኩ ስለሆነ የሚያስነግረው ስለሆነ፣ ስለዚህ ምድረ ነነዌ ቢሲት ምሳሌ አልኩኝ። ቢሲት ሰም አልኩኝ። ሰስዮ የምናውቀው ስለሆነ የምናውቀው ሰሙ ነው። ነነዌ ወርቅ ተመስላ የቅኔ ባልተቤት አልኩኝ። ተመስላ ማለት ምንድን ነው ነው ጥያቄው። እዚህ ጋር ደግሞ ተመስላ ማለት የቃል ክፍሉ ማለት ነው። ሁለቶቹ ተጣምሮ የቃል ክፍላቸው እንደማለት ነው። ተመስላ ማለት የቃል ክፍሉ የሚለው ነገር ሲሻሻል ነው። በቃ ባጭር አማርኛ ይሄ የቃል ክፍሉ ምንድን ነው የሚለውን ቃል በቅኔ ስንጠቀመው ምን እንዳለን? ተመስላ እንላለን። የቃል ማሽሞንሞን ይባላል። ይሄ ግልጽ ምንድን ነው? አሁን ጠላ እንጠጣ የሚል የነበረው ሰው አሁን ሌላ ቦታ ላይ ጠላ አንጠጣም እንዴ የሚለው የነበረውን አሁን እኔ ያለፉበት ቅኔ ቤት ማቋቋም ቤት ምን ይላል? ጽርናይ እንጠጣ እንጂ ይላሉ። የሆነ ማሳመር ማለት ነው ቃል። አሁን ይችን ሴት ወደድኋትኝ የሚለውን አሁን ይሄ አንዱ ተራ ሰው አሁን የሆነ ዘመናዊ ዘመን ስንል ምንም እንጠቀማለን? ቸከሷን ወደድኋትኝ ችኳ እንላለን ወይ ችኮ እንላለን። ጉባኤ ቤት ስንልሳ ሰረገላይቶ ሰረገላዋ አይነት ነገር እንጠቀማለን። ይህን ማሽሞንሞን ይሄም እንደዛ ነው። ተመስላ ማለት የቃል ክፍሉ ማለት ነው ባጭሩ። ሁለቶቹ ተጣምረውት ምንድን ማለት ነው? ተመስለው ሙያቸው ምንድን ነው ማለት ነው? ምንድን ነው? የቅኔ ባልተቤት አልናት። የቅኔ ባለቤት የምንለው ወንድ ሊሆን ነበር። ሴትቤቱ ይቺ ስላለች ነው። ጾታ ይለያል። ይሄ ቅኔ ሴት ተሆነች የቅኔ ባልተቤት እንባላለን። ያው የአረፍተ ነገር ባለቤት ነው የምንለው አሁን በአማርኛ የሆነ ጊዜ ሀገር ባልተቤት ነው ለይተን ማለት ነው። ምድረ ነነዌ ቢሲት አብዛሂት የሚለው የምታበዛ የሚለው አጀክቲቭ ነው በእንግሊዝኛው። በአማርኛው ደግሞ ገላጭ ነው። የምታበዛ ማናት? የሚገልጽ ማን ነው? ሰስጆት ነው አይደለ? ገላጭ። በቅኔ ሲመጣስ ቅጽል እንለዋለን። ገላጭ የሚለውን ቃል ቅጽል ብሎ መቀየር ብቻ ነው። የማን ገላጭ ነበር የምንለው? አብዛሂት የሚለው የምታበዛ የሰስጆት ነበር የሚገልጽ በቅኔ አብዛሂት ያለው የወለት ቅጽል እንላለን ማለት ነው። ነገረ ፈጣሪ ምህረተ ነገር ምህረትን የምታበዛ አልኩኝ። አሁንም
ነገር የሚል እና ምረት የሚል ሁለት ስሞች በአንድ ጠራው። ነገር ምረትን አልኩኝ። እንደዚህ ከሆነ አሁን ምንድን ነው? ምሳሌ የሌለው ነው ማለት ነው። ስለዚህ ነገር ምረት ምሳሌ፣ ነገር ሰም፣ ምረት ወርቅ ተመስሎ አልኩኝ። አሁንም የሙያ ክፍላቸው ማለት ነው። ተጣምሮ ሁለቶቹ የሙያ ክፍላቸው ምንድን ነው? እንዳንድ ሲሆን ምንም እንዳቸው ነገር ምረትን ምንል ዋት ምን ብለን ስንጠይቅ የምናገኘው ምንድን የሚል ስለጨመርንበት የምታበዛ ለሚለው ተሳቢ ማለት ነው። ነገርን የምታበዛ ያረፈ ማንዳይ ነው የምታበዛ ላይ ስለሆነ የአብዛሄት ተሳቢ እንለዋለን ማለት ነው። ከዛ ነገረ ፈጣሪ የሚል አለ። ስንፈታ የጠብ ፈጣሪ የፈጣሪ ነገር ያለ የፈጣሪ ነገር አያችሁት? የፈጣሪ ነገር የሚል ቃል አለ። አሁን በእንግሊዝኛ ፖሴሽን አመልካች ነው እንለዋለን። ፖሴሽን የሚያመለክት እናለን። በግዝ በዚህ በእንትን ደግሞ በአማርኛ ደግሞ የገሌ ሲል እሙርነት ወይም ባለቤትነት፣ እዚህም ባለቤትነት አመልካችን ነው የምንለው በአማርኛ። በቅኔ ሲሆን ዘርፍ የገሌ ገሌ፣ ያበበ እናት፣ ያለሙ እህት፣ የአልማዝ ቤት፣ ያለሚቱ ባል እያለ ስንል ይህ ያለ የተጨመረበት ቃል ዘርፍ ይባላል። ስለዚህ አሁን የፈጣሪ ምንድን ምሕረት የፈጣሪ ነገር ስላለ ፈጣሪ የነገር ዘርፍ እንዳለን፣ ያኛው ፖሴሽን ያኛው ደግሞ ባለቤት የምንለውን ባለቤትነት አመልካች የምንለውን እዚህ ጋር ዘርፍ እንደዋለን ማለት ነው። ሁለተኛው ቤት ላይ እንዳለን አሁንም ለምድረ ነነዌ ለአጓሪሃ ምስለ አጓሪሃ እንጂ ምስለ አሁን ምስለ ወይ ደግሞ ጋራ የሚል ቃል አለ። አሁን ምስለ የሚለው ቃል በአማርኛ ብንጠቀመው ምንድን ነው የሚል ከዚህ ከገሌ ጋራ ስላለ ጋራ የምትሏ መስተጻምር የምታጣምር ነገር ብለን እንዳለን። በእንግሊዝኛ ምንድን ደግሞ ምስል የሚለው ፕሪፖዚሽን ዊዝ እና ፕሪፖዚሽን እንዳለን። በቅኔ ሲመጣስ አገባብ እንደዋለን። ምስለ አገባብ ፍቹ ምን ተብሎ የተፈታ ጋራ ነው። ሙያው አፈቃቃሪ እንላለን። በዚህ በኩል አፈቃቃሪ እንለዋለን። ጋራ ማለት ከገሌ ጋራ ማለት ማፈቃቀር ነው። ተስሙ ላይ እንደምናየው ሙያው አፈቃቃሪ እንለዋለን ማለት ነው። ስለዚህ ጎረቤቶቿ ማናማን ጌጋይና አበሳ አልን። ጎረቤቶቿ ጌጋይና አበሳ አያችሁት? ሁለቶቹን እንደ አንድ ያዝ ናቸው። ጎረቤቶቿ የሚለው ግልጽ ነው። ጌጋይና አበሳ የሚለው ደግሞ ለወርቅ ሆኖ አንድ ላይ ነው። ሶስቶችን በአንድ ጣመር ናቸው። ሶስቶች በአንድ እንዲጣመሩ ማን የሚል ነገር ሁለቶቹ ጌጋይና አበሳ እንደ አንድ እንዲቆጠሩ ማን የሚል ነገር ተጠቅመናል? እና የሚል ተጠቅመናል። በግዙሳ ጌጋይ ወአበሳ የሚል ወሚል ተጠቅመናል። ስለዚህ እናልፍና አሁን ወአገባብ እንዳለን ፍቹ እና ሙያው አጫፋሪ እንዳለን እያችሁት። ከዚያ ጌጋይ አግዋር ጌጋይ ወአበሳ በወተጫፍረው ምሳሌዎች እንዳቸዋለን። አግዋር ጌጋይ ወአበሳ በወተጫፍረው ምሳሌዎች። አግዋር ሰሞች፣ ጌጋይ ወአበሳ ወርቆች ተመስለው የአፈቃቃሪ ባለቤቶች እንላለን። ፕሪፖዚሽን ወይ ደግሞ መስተጻምር የወደቀበት ቃል የዚያ ባለቤት እየተባለ ነው የሚሄድ። አያችሁት? አሁን አለሚቱ የምትባል ሰስዮ አበበ የሚባል ባል ቢኖራት ወይም ሰሎሞን የሚባል ባል ቢኖራት የሰሎሞን ባለቤት ባልተቤት የሰሎሞን ሚስት ብለን እንደመጥራት ማለት ነው። ወይ ደግሞ የአለሚቱ ባል ብለን እንደመጥራት ሰሎሞን በሚለው ቦታ የአለሚቱ ባል ብለን እንደመጥራት። አሁን ይህም ከነዚህ ጋራ ሲል የአፈቃቃሪ ባለቤት ብለን እንጠራዋለን ማለት ነው። ኢተማፈደት የሚለው አልተጨጫረችም ነው። ይሄ ግልጽ ነው። ቨርብ ወይ ደግሞ ግስ ወይ ደግሞ በቅኔ ስንመጣ ማሰሪያ ኢተማፈደት ማሰሪያ ይስባል እንጂ አይሳበም። አይሳበም ማለት ወደ ሌላ ቦታ አንጨምርም። ማሰሪያ እንደዚህ የተጠራን ጠራን ነው በቃ። ሌላ ነገር ስለማናመጣ ይስባል እንጂ አይሳበም ማለት ነው። እሳትን ነው አሁንም እኔ የምንል ቃል ተጠቅመናል። ስለዚህ እሳትን አልተጨጫረችም ስላለ ወደ ኢተማፈደት ተሳቢ ይሆናል ማለት ነው። ሙያ በዚህ ልክ ነው። አሁን ዛሬ ያተኮርኩባችሁ ምን ላይ ነው? ሙያውንም በደንብ እዩት። ይሄ ነው፣ የተለየ ነገር የለውም። ሙያውን በሰፊው መሄድ እንችላለን ተገባችሁ። ርቃቄ ምንድን ነው? መቅረብና ማራቅ ምንድን ነው? እና ደግሞ የነነዌን ታሪክ በሰፊው ለመነጋገር ሞክረናል። ይህንን ተጠቀሙ። ጥያቄ ካላችሁ አንጡ። ያልገባችሁን አሁን ደግሞ እንድሰራላችሁ የምትፈልጉት ንገሩኝ። አሁን አማርኛ ቅኔ ያስተምራል የምትሏችሁ ብዙዎች ናችሁ። እሱን እንቀጥላለን አሁን ማለት ነው። ወስብሐት ለእግዚአብሔር።